አብርሃምና ሩታ እኮ ተለያዩ። በቃ ከዚህ በኋላ መመለስ የሚያለበት ቆይ ማለት ነው መለያየት ምናምን አምጥረኝ ተለያዩ እኮ በቃ ይኸውልህ አንድ ነገር ልንገርህ ሄርሜላ ማለት ነው አብርሃምን ይዛው ጭራሽ ከሀገር ውጪ ልትወጣ ነው። ይሄን ታውቃለህ? አሁን የደረሰን መረጃ ይሄ ነው ሙሉ 100% ማለት ነው። ማቆም እሱን መረሸንም ካለብን እንረሽናቸዋለን። ገብቶሃል አይደል ማለት ነው። ቢያንስ እንደምንም ብለህ ሩታ ጋር ሄደህ ማለት ነው በእናትህ እግሯ ላይ ወርቀን ቢሆን ማለት ነው ይሄ ነገር ብታስተካክልልን ደስ ይለኛል። ምክንያቱም ትክክል ነገር አይደለም ይሄ ዘልቆ ከሄደ ማለት ነው። ይኸውልህ አቤልም ብሩኬም መሰሪ ናቸው። ምንድነው የታሰበው ነገር? ይኸውልህ አብርሃምም ማለት ነው በድብቅ ወደ ውጪ ሀገር ወስዶት ጭራሽ ፈጽሞ ከሩታ ጋር አንስማኝ። አብርሃም ጓደኛዬ ነው። የዋህነቱ እያጠቃውና እንትን ባለጉትን የሷ ስቃይ እየበዛ ነው። አብርሃም ባለማወቅ በሚያጠፋው ጥፋት የሩታ ስቃይ ነው እየበዛ ያለው። ስለዚህ እቺ ልጅ ሰላሟን ታገኝ፣ ይለያዩ። በቃ ምንም ማድረግ አይቻልም። ተገናኝተው ሰላም ማግኘት ካልቻሉ ተለያይቶ መፍትሄ መፈለግ ነው። እስከ መቼ ነው የተጋየው? ለሚዋደዱ ሰዎች መለያየት ለምንድን ነው የምመርጠው? አንተ የእናንተን ሀሳብ እኔ እወደዋለሁ፣ በጣም ደስ ይለኛል። እሺ ምን ይሄ ነገር እንዲፈጠር ትፈልጋለህ ነው? ነገር ግን ለማስተካከል ከኛ እንደዚህ አብርሃም እንዲወጣ ትፈልጋለህ? ለማስተካከል ፈልገናል። ከቻለ አብርሃም ነው ባይደርስባት ሩታ ላይ እንደ ጓደኛ እኔ አስጠልቶ ነው። ሩታና አብርሃም አሁን ላይ አብረው እንዲሆኑ አልፈልግም። ይቅርታ ብታደርግለትና ቢቀርቡ ነገ ሌላ ነገር አድርጎ ከሩታ ጋር ይጣላል። ይሄንን ነገር እንድትረዱኝ ነው ፈልገው። አንዴ ብቻ ሞክርልኝ እኮ አንዴ ብቻ ተለያይቶ መግለጽ አለባቸው። አልፈልግም ነው አንድ ላይ እንዲሆኑ አልፈልግም ነው አይደለም። ተለያይቶ መግለጽ አለባቸው። እምቢ ብለውኛል። ሰላም እንዲሆን አይደለም መመለያየት መፍትሄ ሆኖ ማለት አያውቅምም። መቼም ሊሆንም አይችልም እሱ አይደለም። ስለዚህ ለአሁን አንተ ችግር የለውም አይታረቁም፣ ይታረቁም ችግር የለውም። አንተ ሄደህ ብቻ አንዴ ጠይቅልህ ምን ሄደህ ብቻ ጠይቅልህ። ለሩታ አሁንም ዝቅ ብለህ ጎንበስ ብለህ ግን እኔ አልፈልግም አሁን ላይ እንዲታረቁ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? አለን እግዚአብሔር ይመስገን። አው በጣም ብዙ ነገሮች አሉ። በጣም የሚያስጠሉ ነገሮች እያየን ነው የምንገኘው። ሁሌ ቀን ይመሻል ይነጋል፣ ጥሩ ነገር የለም። በጣም ቡዳ ሰዎች አሉ። ቡዳ ሰዎች በስተዋልና በጣም ያስጠላል። ይሄ ነገር ትክክል አይደለም። ፍቅር ሲሸነፍ አይቻልም። በነገራችን ላይ ፍቅር ሲያሸንፍ እንጂ በዚህ አምናለሁኝ። እና አንድ ነገር እላችሁ ነው የመጣሁት። በጣም መጥፎ መሰሪ ሰዎች በስተዋል። እነዛ ሰዎች ደግሞ እኔ እስካለው ድረስ ማለት ነው በተለይ በአብርሃምና በሩታ ጉዳይ የሆነ ችግር ቢፈጠር እኔ እንጃ አላዳምጣቸውም። የሆነ ነገር መፍጠር ካለብኝ እፈጥራለሁ። ምክንያቱም ግዴታዬ ስለሆነ ማለት ነው። ያው ትንሽ ኮርከም እናረጋቸዋለን። ያው ኪያ ዛሬ የፈለኩም ጉዳይ አለ። በጣም ብዙ ነገሮች የምናወራባት ነገር አለ፣ የምናስተካክለው ነገር አለ። መጀመሪያ ዛሬ በጣም እኔ እንጃ አላቅም ምን ነገር ትንሽ ይከብደኛል። በጣም የሚያስጠላ መረጃ ነው ይዤ የመጣሁት እና አሁን እኔ አንተን ያገኘው ምክንያት ማለት ነው አንደኛ እዩኤልን በአስቸኳይ እንድጠራልኝ ፈልጋለሁ። ከዩኤል ጋር ማወራበት ነገር አለ። ገብቷላ? እና ከዩኤል ጋር በጣም ብዙ ነገሮች ማስተካከል ካለብኝ አስተካክላለሁ። ያው ካልሰማኝ ግን እኔ በራሴ የምፈጥረው ነገር ይኖራል። እኔ አይመለከተኝም። ገብቷል? አሁን እኔ የምፈልገው እሱን ጠርተው ደውለህለት ያለውን ነገር እንዳወራው ፈልጋለሁ። በጣም የሚያስጠላ ነገር ነው የሰማሁትና ያ ነገር ደግሞ ትክክል አይደለም። እንድታናግረው ፈልጋለሁ። ሰላም ውደኛ ቤተሰቦች እንዴት ናችሁ? ያለን ይሄው እኛ አለን አልሐምዱሊላህ። እንግዲህ ክብሩ ይስፋ ነው የሚባለው። በጣም እውነት ነው ሚላ። በዚህ ሰዓት እየተፈጠረ ያለው ነገር ማለት ለሁላችንም የሚያስጠላ የሚደብር ቅፍፍ የሚል ነገር ነው። ከጊዜ ወደ ጊዜ በነጋ ቁጥር በሄደ ቁጥር ነገራቶች ይስተካከላሉ ብለን ስናስብ ነገራቶች ግን ይባስ ብለው እየተበላሹ ነው ያሉት እና ሚሊዮን ያው እየልን ማልጠራበት ምንም አይነት ምክንያት የለም ማለት ነገራቶችን ለማስተካከል የሩታን እና የአብርሃምን ነገር እንግዲህ እስኪመለስ ድረስ እንግዲህ እኛ የተቻለንን ነገር እናረጋለን። ያው እንግዲህ የነሱ ደግሞ እነዚህ አንትኖች ምንድነው የሚባለው በእናት አማርኛው ነው ቡችሎች የሆኑ አይጠ ሞጎጥ አይነት ሰዎች እንግዲህ ግችሞች ሄርሜላ ከፍላ እንግዲህ እንደዚህ የምታሽከረክራቸው ሄርሜላ አብልታ እንግዲህ የሆነች ነገር ስትጋበዝ አንድ እንጀራ ሲበላ መጥቶ እዚህ ሚዲያ ላይ አፉን የሚከፍት ብዙ ወሬኛ ውርጋጦች አሉና የሰው ብዙ ስም ነው ያላቸው። በጣም ብዙ ስም ነው ያላቸው። እኔ ልንገርና ማለት ነው የሆነ ተሳድቤ እንኳን እነሱን አይደለም እኔ በጥርስ ይውላ እንዲ ዘንጥያቸው ምናምን ምረካ ሁላ አይመስልም። ኧረ ጥርስ እኔ በቴስት ነው የምላቸው። እኔ ሲጀምር አሁን በዚህ ሰዓት ማለት ነው አንድ ነገር ብቻ ነው የያዘኝ የሰቦቼ የአብርሃም ጓደኛ ስለሆኑ እንጂ ድሮ ነበር ምፈጃቸውኝ። ገብቷል? ግን እኔ መጥፎ ነገር ሳላስተካክል ማድረግ አልፈለኩም። ያው አብርሃምን በማክበር ነው። ያው አብርሃም እንግዲህ ሞኝነቱ ከጊዜ ወደ ጊዜ እየጨመረ ጅልነቱ ከጊዜ ወደ ጊዜ እያበበ እንደ አበባ እያበበ እየመጣ ነው።
ኦሬዲ እንግዲህ ማለት የሱ ጓደኞች እንግዲህ በጓደኝነት ያው ስለምናከብራቸው እኛ ትንሽ ከነሱ የተሻለንን ማለት ጭንቅላታችን ማገናዘብ ይችላል። እኛ የሰው ህይወት ውስጥ ገብተን የምንፈተፍተው ነገር የለም። የሰው ህይወት ለማበላሸት ምንም የምንሞክረው ነገር የለም። ሆነም ቀረ ግን የአብርሃምና የሩታ ህይወት እንግዲህ እስከሚስተካከል ድረስ እኛ ምንጊዜም ከአብርሃም ጎን ነን። ያው አብርሃም ምንም እያወቀም እያረገም አይደለም። ያው ማለት እሱ ላይ አሁን ላለመፍረድ ማለት ነው እንግዲህ ያው የሆነ ነገር ሆኗል። የሆነ ትክክል ያልሆነ ነገር ስታይ ማለት ነው መፍረድ አይደለም። ገብቷል። በዚህ ማለት ሩታ መጎዳትም የለባትም። ሩታ ማለት ተጎዳማ። ስለዚህ ምንድነው ታዲያ አብርሃም ምናምን የምትለኝ? በቃ ትክክል ያልሆነ ነገር አለ። ይሄ ነገር መስተካከል አለበት። ትልቁ አላማችን ያ ነው። ስለዚህ አሁን ሌላ ወሬ ምናምን አልፈልግም። አንዴ እዩኤል ጋር ደውለትና አገኘው። እኔ የማወራው ነገር አለ በቃ ሚላ ማለት ያው የተፈጠሩት ነገሮች እኔ በጣም ደብሮኛል። አልነገርኩም እንዴ? ማታ ያወራነው ነገር አለ አይደል? ማታ ያገኘው መረጃ እኮ ያ ነገር በቃ ትክክል ስላልሆነ ቢያንስ እኔ ከሱ ጋር ማውራት ያለብኝ ነገር እናወራውና ሁለታችንም አንድ እንትን ላይ እንድረስ። በነገር ላይ ማለት ነው ሚላ በጣም ነው ያስደነገጠኝ። ማታ ደውለህ ስትነግረኝ እኔ እቺ እርጉም የሆነች ልጅ በዚህ ልክ ማለት ሩታን ትበድላታለች ብዬ አላሰብኩም ነበር። አሁን አንተ እኮ የነገርከኝ ቀላል ነገር እኮ አይደለም። ለሩታ አይገባም ነበር ሲጀመር ገብቷል። አይደረግም ነበር በቃ ለሩታ ያልሆነ ነገር አለ እዚህ ጋር አሁን እናገኘው በቃ ቀላል ነገር። አንተ ምን ትፈራለህ? አረ ለምን እኔ አልፈራም። ወንድ አይደለም እንዴ? ያለውን ነገር ደውለትና እናውራው። ደውለታለሁ በጣም ክላስ ለገባኝ ነው። እሺ ይኸውልህ ሚላ እኔ ደውለታለሁ። ኖርማል ነው። ደውለት ከዛ እንግዲህ መናገር ሄሎ ሰራ እየሄዱ ነው። ፈልገን ነበር ሰፈር ነበርና ሚላ በጣም ፈልጎ በጣም አሳሳቢ ነገር ተፈጥሮ እሺ እኮ ሻይ አፍት ነው ሚላ እየመጣ ነው እንግዲህ ግን ማለት ነው እስከዛ ማለት ይገል እስኪመጣ ድረስ እነዛን አረጥራጮች እነዛን የሆኑ እኔ እንግዲህ እንደወንድ ማልቆጥራቸው ሰዎች ማለት ከቤት ወጥተው እንግዲህ በግንባር እንደዚህ በግንባር ማለት ነው እንደዚህ ፌስ ቱ ፌስ ተገናኝተህ የሆነ ከኔ ጋር ማውራት የምትችል ሰው ካለህ ማለት ነው እባክህን እኔ አትደባበቁን። ባለፈው ሚላ ተናግረናል። ሰፈራቸው እንሄዳለን ከቤት አይወጡ ምናምን አንኳኩተህ ታስጠራ አይወጡ ምናምን ምድረ ፈሪዎች ናቸው እንጂ ምድረ በቃ ዝም ብለው እንደ ወንድ ልጅ ግን ለምን እንደማታስቡት ነው። ቀሚስ ነበር ማልበስ እነሱ ቀሚስ ይገባቸዋል። ቀሚስ ምን የሚያምርባቸውም ነው ምድረ አላ ማለት ነው። ጅብ ናችሁ እናንተ ሰው በላ አዝግ ግጭሞች አጭሮች። እስኪ አንዳንዴ እንኳን ስፖርት ስሩ። አንዳንዴ ስፖርት ስሩ። በቃ ኖርማል ነው። ምንድነው ቆይ አይዮኑ በቃ ማለት እነሱ ማለት ሚላ አሁን ስለነሱ ማውራት ራሱ መድከም እንደ የሆነ በቃ የሆነ የሰው ህይወት ገብተህ ብቻ መበጥበጥ ስራችሁ የሆነ የራሳችሁን ላይፍ አስኖሩ። ምንድናችሁ ቆይ እናንተ መቼ ነው ቆይ እኛ በራሳችሁ ህይወት ግን ምናያችሁ ከማረጥራ አገጫሞች? አዎ ከማረጥረት ውጪ ምንድነው ቆይ ማለት እኔ መቼ ነው አረ ምንድነው አንዳንዴ እንኳን ሲነቃ በሉ እንዴ ምንድነው ራሳችሁን እዩ፣ በመስተዋት ራሳችሁን እዩ። ምንድነው ነው ይናክል እንደዚህ መውረድ በጣም አቋም ማጣት ምንድነው? አቋም ይኑራችሁ። ምንድነው እናንተ በሰው ህይወት ምዝገቡት ጣልቃ ምትገቡት መረበሻ አይኖስኒ አረ ስለነሱ ሲጀምር ማውራት እንዳታስወራኝ በእናትህ። ግን አንዴ ካገኘኋቸው እለጠለጣለሁ። አዩን እንጠብቀዋለን እንግዲህ ያው እዩል ምንም ሆነ ምንም እንግዲህ ሩታ ሀገር ላይም ወድቆ ይሁን ምንም ነገር ፈጥሮ ይሁን ብቻ ነገራቶችን ማስቆም አለበት። አይ ቲንክ ጀሞ እንዴት ነሽ? ሰላም ነው ሚላ ተባለፈው ትሻላለህ እንዴት ዝም ብዬ ሳይክ አያምሩ እየወፈረም ነው። በፍቅር ትቀልዳለህ። እኔ ፍቅር አታፍቅር እኮ አልኩኝ። በጣም እስካገኘኝ ጎጉቼ ነው። ያኔ ተሻለክ ተሽሏል። በዛ ጉዳይ ነው የጠራኝ። አሁን አረ በሱ አይደለም እሱማ እኔ ስለሱ አይደለም። ሩታ ይኸውልህ አንድ በጣም የሚያስጠላ ሰው እነሱን ለመለያየት አስቦ አቅዶ ከመጀመሪያው ማለት ነው እንትን ብሏል። ገብቷል። አብርሃምና ሩታ እኮ ተለያዩ። በቃ ከዚህ በኋላ መመለስ የሚያለበት ቆይ ማለት ነው መለያየት ምናምን የምትለኝ ተለያዩ እኮ በቃ ይኸውልህ አንድ ነገር ልንገርህ ሄርሜላ ማለት ነው አብርሃምን ይዛው ጭራሽ ከሀገር ውጪ ልትወጣ ነው። ይሄን ታውቃለህ? አሁን የደረሰን መረጃ ይሄ ነው ሙሉ 100% ማለት ነው። ማውቀው መረጃ ስላለኝ ነው። ገብቷል አለና እንግዲህ አስብ። በዚህም ልክ ለሩታ ላይ እንደዚህ አይነት በደልና
ይሄ በቃ ማጠብቀው የወረደ አስተሳሰብ ስታይ ትንሽ ይደብራል። ገብቷል። ሲጀመር ይሄ መጀመሪያ አሁን የምነግርህ ነገር ማለት ነው መጀመሪያ ታቅዶ ታስቦበት የተፈጠረ ነገር ነው ስነግርህ ማለት ነው። እና በቃ በጣም ያስጠላል ያለው ነገር ትክክል አይደለም። ይኸውልህ በጣም ልታዝንብኝ ትችላለህ። አሁን ይሄን ነገር ካላስተካከልክ የሆነ የተሰማህን ነገር ቢያንስ ግዴታ ነው። ገብቷል። የሆነ ነገር እንዳይፈጠር መጥፎ ነገር እንዳይፈጠር ቢያንስ በአንተም በኩል የምታውቀው ነገር ካለ ነገሮችን ለማስተካከል ሞክር። በኋላ ስህተት ከተፈጠረ በኋላ ማለት ነው እኔ ነገራቶችን ማስተካከል ብቻ ሳይሆን ኦሬዲ በጣም ሴጣን ልጅ ነች ልጅቷ። ገብቷል። አብርሃም እንደሆነ ሞኝ ነው የሆነ ነገር ሆኗል እንዴ አሁን እኮ እያልከኝ ያለው ነገር እሺ፣ እኔ አሁን በዚህ ዙሪያ በጣም ለፍተናል፣ ደክመናል። ልጅቷን እንድትናገራት ደግሞ አልፈልግም። ማለት በቃ አትናገራት። እሷ ማንን ነው የምናገራት? ገና እኔ ባገኛት ራሱ ማለት ነው ለቃጥፊ ነው ለቃት። ምንድነው የምትለኝ? አንዴ ስማኝ፣ ይኸውልህ ሄርሜላ እዚህ ጋር ምንም ጥፋት የለባትም። እየገፋፏት ያሉት እና አቤል እነ ብሩክ እነሱ ናቸው። ቀና አላቸው። ትዳር አይደለም እንዴ? አንተ ቆይ አሁን እኔ እሷ ጥፋተኛ ካልሆነች ቆይ ማን ነው ጥፋተኛ? እነ ብሩክና አቤል ናቸው ስራው እንደዚህ የተከተለች የአብርሃም ነው ያደረገው። እሺ ማለት አሁን በዚህ ሰዓት አሁን እንግዲህ ልጅ ከመጣ በኋላ ምናምን ነገር የመጨረሻ ማለት የፍቅር ጥያቄ ምናምን ከቀረበ በኋላ ማነች ሄርሜላ አብርሃምን ከሀገር ይዛው ልጠፋ ነው በቃ ልጠፋ ነው ብለን ማሰብ ነው ያለብን። እንግዲህ ይዛው ልትሄድ ነው አይደል? አሁን እኛ እሱ ነገር አሳስቦ ነው ማስቆም የምትችሉ ከሆነ ያው እንግዲህ አንተ ማስቆም ትችላለህ ብዬ ስለማስብ ነው። እና አሁን በዚህ ጉዳይ ሁላችንም አውርተናል። ምን አሁን አዲስ ነገር አይደለም። በቃ ምንም ልታረግ ትችላለች ሄርሜላ አይደል? ይሄ የገፋፋት ያሉት እና አቤል ነው አይደለም። ምን አለ መሰለህ አንዳንድ ነገሮች ማለት ነው ዝም ብለህ ቆም ብለህ ብታስበው ቢያንስ ትንሽ ይሆናል አይደል? መልእክት የሚሰጣቸው ነገሮች ይሆናል። ምናልባት እስኪ ዝም ብለህ የሚፈጠረውን ነገር ዝም ብለህ አሁን ላይ ስለ ሩታ ምንም ግድ የሌላቸው ናቸው እንዳለ ሁሉም ማለት ነው። ገብቶሃል? ያ ነገር ደግሞ ትክክል አይደለም። እቺ የልጅ እናት ነች። የሆነ ሰው እንዲጎዳ አልፈልግም። በተለይ ሩታውን ብቻዋን ነች። ገብቷል። የሚደረገው ነገር ደግሞ ቢያንስ ቁም ብለህ ለምን አታስብም? እንደ አንድ ትልቅ ሰው ገብቷል እኮ ምን አድርግ ነው እያልከኝ ያለው? እኔ አሁን ምን ላደርግ ነው? ይኸውልህ አሁን ነገሮች ማድረግ ይችላል። እኛ እኮ ደከምን ለፋን። በቃ ይኸውልህ አሁን ሩታና አብርሃም እንግዲህ አንድ ላይ እንደሚሆኑ ማለት እንደሚታረቁ ምናምን እንግዲህ ሩታ ጋር ያለው ተስፋ ብቻ በቂ ገባ አይደለ? አሁን ሩታ እንግዲህ ያለ አባት ልጅ ማሳደግ አትፈልግም። እንግዲህ ያው ልጁ እሱ ነው ያለውን ነገር ተቀበላ ለመኖር የሩታ ሁኔታ ያስታውቃል። ያንን ነገር ደግሞ በቃ ግልጽ የሚታይ ነገር አሁን እኛ እያለን ያለ ነው እናንተ ናችሁ ይሄን ነገር ልታስተካክሉ የምትችለው ከሩታ ጋር ቀረቤታ ያለ አንተ ነህ። እና ሄርሜላ በጣም አብርሃምን እያላመደችው በጣም ማለት በቃ የራሷ ይሄ ምንድነው መረብ ውስጥ እየከተተችው ነው። የሆነ ነገር ከተፈጠረ በኋላ ከመጸጸት አሁን ነገራቶች ላይ ደርሰህ የሆነ ማስቆም ካለብህ ማስቆም ነው። ሄርሜላ ጥፋተኛ አይደለችም። ይኸውልህ አንዴ ስማኝ ኪያ ያለው ነገር ትክክል ነው። ስማኝ አንዴ ቆም ብለህ ሄርሜላን የዋህነት የተጠቀሙ ያሉት እና አቤል ናቸው የራሱ ጓደኞች። ይኸውልህ እነሱን መረሸንም ካለብን እንረሽናቸዋለን። ገብቶሃል አይደል? አሁን ይኸውልህ እዚህ ጋር ለመዛት ምናምን አይደለም፣ ግን ቁም ነገር ሲሆን ደስ ይላል። ገብቶሃል? በቃ ማንም ሰው መጎዳት የለበትም። እሱም አብርሃም ቢሆን አርፎ መቀመጥ አለበት። ትዳሩን መያዝ አለበት። ትዳሩን አሁን እኮ እሱ ማለት ነው እኔ እንጃ ሲመስለኝ በጣም በቃ ብዙ እየሄደ ነው። ሄርሜላ ደግሞ ጭራቅ ነች። ገብቶሃል? በጣም ብዙ ነገሮችን እንዴት አድርጋ ወደሱ እንደምታመጣው አቃዱኝ። ገብቶሃል? በፊት ሄርሜላን አትስደቧት። ሄርሜላ ጭራቅ ነች። አሁንም እነግርሃለሁ። ገብቶሃል አይደል? ትክክል አይደለችም። በቃ እያደረገች ያለችው የሰው ነገር የሰው ነው። እነግርሃለሁ ደግሞ አሉኝ የሰው ነገር የሰው ነው። በቃ እዩኤል አንድ ነገር ልማጸን የመጣሁት ገብቶሃል አይደል? ልነግርህ የፈለኩት ማለት ነው በዚህ ሰዓት ማለት ነው ሄርሜላ ጥሩ ነች መጥፎ ነች ምናምን ልላ አይደለም የመጣሁት፣ ግን አንድ ነገር ልንገርህ፣ አንድ ሀሳብ ማለት ነው እነ ብሩኬ እነ አቤል የሚሰሩት ነገር ማለት ነው አንተ አልገባህም እንጂ በጣም ብዙ ነገር እነ አብርሃም በጣም ምስኪንና የዋ ስለሆነ ማለት ነው ከሩታ ጋር ለመነጣጠል እንዳይገናኙ ጭራሽ ፈጽሞ እንዳይገናኙ ነው ሌላ ቦታ ሊወስዱት ማለት ነው። በጣም ብዙ ነገሮች እየአሴሩለት ነው ያለው። ስለዚህ አንተ ማለት ነው ቢያንስ እነ ሩታና አብርሃምን ማለት ነው ቢያንስ እንደምንም ብለህ ሩታ ጋር ሄደ ማለት ነው በእናት እግሯ ላይ ወርቀን ቢሆን ማለት ነው ይሄ ነገር ብታስተካክል ደስ ይለኛል። ምክንያቱም ትክክል ነገር አይደለም ይሄ ዘልቆ ከሄደ ማለት ነው። ይኸውልህ አቤልም ብሩኬም መሰሪ ናቸው። ምንድነው የታሰበው ነገር? ይኸውልህ አብርሃምም ማለት ነው በድብቅ ወደ ውጪ አገር ወስዶት ጭራሽ ፈጽሞ ከሩታ ጋር እንዳይገናኙ ሊያረጉት ነው እያልኩ ነው ያለሁት። ይሄ ነገር ደግሞ አንተ ትችላለህ፣ ይሄ ነገር መፍጠት ትችላለህ፣ አቅሙ አለ። ሄደ ይቅርታ ብለህ ዝቅ ብለህ ቢያንስ ነገሮችን ለማስተካከል ሞክር ነው እያልኩ ያለሁት። ብዙ ሰው እኮ ለምኗታል፣ ብዙ ሰው ችግር የለውም። እሺ አንዴ እኔም ስማኝ፣ አብርሃም ካልተስተካከለ ሩታ እኔ ወለ ይቅርታ ልታደርግ አትችልም። እኔ ደግሞ በዚያ ከሄድ ምነግርህ ነገር አሁን ላይ አብርሃምና ሩታ መለያየት ነው ያለባቸው። በቃ ምን ማለት ነው የምትለኝ? መለያየት ነው ያለባቸው። ጭራሽ አስታርቅልን ባልኩበት መለያየት ማለት አስታርቅ ነገር ልጅቷ ሰላሟን ታግኝ።
አብረው ሆኖ ብዙ ጊዜ ተጣልተው ተመልሰዋል። አንተ የልጅናት አብርሃም ስማኝ፣ አብርሃም ጓደኛዬ ነው። የዋህነቱ እያጠቃውና እንትን ባለ ቁጥር የእሷ ስቃይ እየበዛ ነው። አብርሃም ባለማወቅ በሚያጠፋው ጥፋት የሩታ ስቃይ ነው እየበዛ ያለው። ስለዚህ እቺ ልጅ ሰላሟን ታገኝ፣ ይለያዩ። በቃ ምንም ማድረግ አይቻልም። ተገናኝተው ሰላም ማግኘት ካልቻሉ ተለያይቶ መፍትሄ መፈለግ ነው። እስከ መቼ ነው የተጋየው? ሩታ ለሚዋደዱ ሰዎች መለያየት ለምንድን ነው የምመርጠው? አንተ የእናንተን ሀሳብ እኔ እወደዋለሁ፣ በጣም ደስ ይለኛል። እሺ ምን ይሄ ነገር እንዲፈጠር ትፈልጋለህ ነው? ነገር ግን ለማስተካከል ከኛ እንደዚህ አብርሃም እንዲወጣ ትፈልጋለህ? ለማስተካከል ፈልገናል። ከቻለ አብርሃም ነው ባይደርስባት ሩታ ላይ እንደ ጓደኛ እኔ አስጠልቶ ልጅ ነው እኮ አሁን እኮ ልጅ ከተፈጠረ ነው። እንደዛ ማማት የለብህም። ገብቶሃል? እቺ ልጅ የልጅ እናት ነች። ገብቶሃል? ብቻዋን ነች። ምን ማለት ነው? እሱም ደግሞ ሌላ ላይፍ አይዘምር፣ ያስጠላል። በቃ እንደዚህ ይደባኝ እኮ እናንተ አስባችሁ ነው ሩታን ሄጄ እንድለምናት ያደረጋችሁት፣ አስባችኋል። ከዛ አብርሃምን ይቅርታ አድርጋለት አብርሃም እንዳይጎዳ የዋህነቱ እያጠቃው እንደሆነ ለእሱ አስባችሁ እንደሆነ ገብቶኛል። ግን ዛሬ የሆነ ነገር ሲሆን አብርሃም ነገ ሌላ ሰው ነው። ያንን ነገር ደግሞ እኛ ምንም ልንተና አይገን ይወላ አሁን ሁሉ ነገር እያደረጉ ያሉት ጓደኞቹ ናቸው አይደል? ጓደኞቹን ደግሞ ማራቅ አልቻለም። ጓደኞቹ ለሱ ምን አይነት ነገር እያደረጉ ነው የሚለውን ነገር መገንዘብ አልቻለም። ባይዘው የዋህነቱና በቃ የዋህነቱን ያን ነገር እያደረገ ያለው የሱ የዋህነት ደግሞ ሩታ ላይ ስቃይ ነው ነበር። ስለዚህ እኔ ሩታ ላይ እግሯ ላይ ተደፍቼ ከአብርሃም ጋር ይቅርታ አድርጊለት ብዬ ተመለሽ ይልላት አልችልም። ለምንድን ነው አንዴ ይሄን ብቻ ሞክር፣ ይሄን ሞክር እንድትሆን ስለመፈለግ ማለት ነው። ለኛ ብቻ ይሄን ብቻ አድርግ። አንድ ነገር ልንገራችሁ። አሁን ይሄ ነገር ማይፈጠር ከሆነ ማለት ነው እውነቱን ስነግርህ ማለት ነው ሚላ ምንድነው ያልከኝ? ምንድን ነበር ያልከኝ? ባረኩት ነው የምትለኝ? ይኸውልህ ማይጸጽተን ነገር አታርግ። እኔ ጓደኛዬ ስለሆንክ እኔ ብዙ ነገሮች እንዲፈጠሩ አልፈልግም። ከዚህ በላይ መናገር አልችልም። ኪያ የምር መናገር በነገራችን ላይ ማለት ነው ከሩታ ጋር ያለን ቀረቤታና ወዳጅነት በቃ አንተን ስለመረጥን ነው፣ አንተን ስለምትሰማ ነው። ሩታ አንተን ትሰማለች። ለዛ ነው ያንን ሀሳብ ሳልቀበል ቀርቼ አይደለም። እኔ እኮ ሂጅ እጠይቃታለሁ፣ ችግር የለብኝም። ግን እኔ ሩታና አብርሃም አሁን ላይ አብረው እንዲሆኑ አልፈልግም። ይቅርታ ብታደርግለትና ቢቀርቡ ነገ ሌላ ነገር አድርጎ ከሩታ ጋር ይጣላል። ይሄንን ነገር እንድትረዱኝ ነው ፈልገው። አንዴ ብቻ ሞክርልኝ እኮ አንዴ ብቻ ተለያይቶ መቅረት አለባቸው። አልፈልግም ነው አንድ ላይ እንዲሆኑ አልፈለክም ነው አይደለም? ተለያይቶ እምቢ ብለውኛል። ሰላም እንዲሆን አይደለም መመለያየት መፍትሄ ሆኖ ማለት አያውቅም። መቼም ሊሆንም አይችልም እሱ አይደለም። ስለዚህ ለአሁን አንተ ችግር የለውም፣ አይታረቁም፣ ይታረቁም ችግር የለውም። አንተ ሄደህ ብቻ አንዴ ጠይቅልህ። ምኑን ሄደህ ብቻ ጠይቅልህ። ለሩታ አሁንም ዝቅ ብለህ ጎንበስ ብለህ ግን እኔ አልፈልግም አሁን ላይ እንዲታረቁ። አንተ ችግር ልጁ ግን ይኸውልህ እኔ አብርሃም የራሴ እንትን አለኝ። አሁን ላይ እንዲታረቁ አልፈልግም። ይኸውልህ አዳምጠኝ። በቃ አሁን ላይ አብርሃምና ሩታ እንዲታረቁ አልፈልግም። ምክንያቱም ደግሞ ጊዜ ሲደርስ ይገባል። አንዴ ብቻ አዳምጠኝ። ይሄ ልጅ ማለት ነው አብርሃም ከዚህ ሀገር ከወጣ በኋላ የሆነ ቦታ ከሄደ በኋላ መቼም ማለት ነው አንድ ላይ ሊሆኑ አይችሉም። እዚሁ እንዳለ ችግር ላይ እንዳለ አሁን በተፈጠረው ነገር ዙሪያ አሁኑኑ እዚሁ እንዳለ ነገራቶችን እናስተካከል። ጓደኞቹ ማራቅ ከተቻለ እናራቅ ነው አሁን እኛ እያልን ያለነው። እኔ ለሩታ ይሄ ነገር ሊፈጠር ነው አሁን አንተ ውጪ ላይ ነው ብላችኋል አይደል? ይሄ ነገር ሊፈጠር ነው ሩታ ምናምን ብዬ ልነግራት እችላለሁ። ደስ እንዳለው ያርግ ነው የምትለኝ፣ ሌላ ነው መልስ ነው። ለምን እንደምትለኝ ሞክር በቃ ለምን መሰለ በዚህ ሰዓት እሷ አብርሃምን ነግራው ሊመለስ አልቻለም ማለት ነግራው እቺ ልጅ ምክንያቷ ሌላ ነው ብላ ስለ ሄርሜላ አውርተዋለች አይደል? ፍቅር ውስጥ ገባች አይደል? እቺ ልጅ ይሄ ነገር እንደሚመጣ ታውቃለች። አሁንም ወደፊት ምን እንዲፈጠር እንደሚችል ታውቃለች። ስለዚህ ይሄንን እያወቀች ለሱ ይቅርታ አድርጋለት አብረው ሊቀጥሉ አይችሉም። እኛ ብዙ ለፍተናል። ከሰማችን ግን የሱን አለመጎዳት እንትን ምትል ከሆነ አቤልና ብሩክ ወደ ውጭ ይዘውት ሊሄዱት እንደሆነ እነግራታለሁ። በቃ ይሄን ነገር አድርግልን ነው ያደርጋለሁ። እኛ በጣም ብዙ መስዋዕትነት የከፈልንበት ብዙ መስዋዕትነት የከፈልንበት እኛ ነገር ስለሆነ ነው።